ክቡራትና ክቡራን፣ በሕይወታችሁ ሁሉም ነገር ሰላም መስሏችሁ ሳለ ድንገት ዓለማችሁ ሊገለበጥ እንደሚችል አስባችሁ ታውቃላችሁ? ዛሬ የምናወራው ስለ አንድ ትልቅ መርከብ ብቻ አይደለም። የምናወራው ሰዎች በፌዝና በንቀት ሲመለከቱት ስለነበረው፣ ነገር ግን በስተመጨረሻም ብቸኛው የድህነት መንገድ ስለሆነው ስለ ኖህ መርከብ ነው። ኖህ መርከብ መስራት ሲጀምር ዝናብ የሚባል ነገር በሰማይ ወርዶ አያውቅም ነበር። በዚያም ዘመን ሰዎች የሚኖሩት ለዛሬ ብቻ ነበር። ክፋትና ግፍ ምድርን አጥለቅልቆት ነበር። ነገር ግን በዚያ ሁሉ ጩኸት መሃል አንድ ሰው የእግዚአብሔርን ዝምታ ሰበረ። ዛሬ በራእዮን ቻናላችን ኖህ ለ120 ዓመታት መርከብ ሲቀጠቅጥ በልቡ ውስጥ ምን ይመላለስ ነበር? ያ ሁሉ ግዙፍ ፍጥረት ወደ መርከቧ የገባው በምን ተአምር ነው? የጥፋት ውሃስ ምስጢር ለዛሬው ትውልድ ምን ማስጠንቀቂያ ይዞ መጥቷል? የሚሉትን ጥያቄዎች በዝርዝር እንመረምራለን። እስከ ፍጻሜው አብራችሁኝ ቆዩ። ውድ የራእዮን ቤተሰቦች፣ እንደዚህ አይነት አስተማሪ ታሪኮችን ሳቀርብ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። እስኪ አስቡት፣ ለ120 ዓመታት በአንድ ፕሮጀክት ላይ መቆየት ምን ያህል ከባድ እንደሆነ። ኖህ መርከቧን ሲሰራ ፕሮፌሽናል መርከብ ሰሪ አልነበረም። ነገር ግን እግዚአብሔር የሰጠውን መመሪያ በጥንቃቄ ይከተል ነበር። መርከቧ በጎፈር እንጨት የተሰራችና በውስጥም በውጭም በቅጥራን የተለበጠች ነበረች። በየቀኑ ጎረቤቶቹ ይመጣሉ፣ ይሳለቃሉ። ኖህ ሆይ፣ ውሃ የሌለበት ቦታ መርከብ ምን ያደርግልሃል? ይሉታል። ኖህ ግን መልሱ አንድ ነበር፣ ንስሐ ግቡ። ኖህ በቃላት ብቻ ሳይሆን በእያንዳንዱ የሚቀጠቅጠው ሚስማር፣ በሚያነሳው እንጨት ሁሉ ለዓለም ይሰብክ ነበር። እስኪ ቆም ብለን እናስብ። ኖህ ተስፋ አልቆረጠም። የእሱ ጥንካሬ የመጣው ከሚታየው ሰማይ ሳይሆን ከማይታየው የእግዚአብሔር ቃል ነበር። ዛሬ እናንተ ለጀመራችሁት በጎ ነገር ስንት ዓመት በትዕግስት መቆየት ትችላላችሁ? ብዙዎች ያ ሁሉ እንስሳ እንዴት በአንድ መርከብ ውስጥ ሊገባ ይችላል ብለው ይጠይቃሉ። ነገር ግን የመርከቧ መጠን ርዝመቷ 300፣ ወርዷ 50፣ ቁመቷ 30 ክንድ እጅግ ግዙፍ ነበር። ይህ አወቃቀር ዛሬ በዘመናዊ የጭነት መርከቦች ላይ ከሚገነቡበት የ35:3 ሬሾ ጋር ተመሳሳይ ነው። ይህም መርከቧ በማንኛውም ማዕበል ውስጥ እንዳትገለበጥ ከፍተኛ መረጋጋት ይሰጣታል። እንስሳቱ ወደ መርከቧ የገቡት ኖህ አድኗቸው ሳይሆን በፈጣሪ መሪነት ነበር። መጽሐፍ ቅዱስ የሚገርም ቃል ይናገራል። እግዚአብሔርም በስተኋላው መዝጊያውን ዘጋው ይላል። በሩን የዘጋው ኖህ አይደለም፣ እግዚአብሔር ነው። ምክንያቱም የምህረት ጊዜ አልቆ የፍርድ ጊዜ ሲመጣ በሩን የሚከፍትም የሚዘጋም እሱ ብቻ ስለሆነ። የምህረት በር አንዴ ከተዘጋ የመከራው ማዕበል የግድ መምጣት አለበት። ዛሬ እኛ በሩ ክፍት በሆነበት ሰዓት የት ነው ያለነው? ራሳችንን እንጠይቅ። በመርከቧ ውስጥ ወይስ በውጭ? ውጭ ያለው ዓለም ሲጠፋ መርከቧ ውስጥ ግን ሰላም ነበር። መርከቧ መሪ አልነበራትም፣ ሞተር አልነበራትም። የሚገርመው ግን መርከቧ ዝም ብላ አልተንሳፈፈችም። እግዚአብሔር ራሱ ወደ አራራት ተራራ እየመራት ነበር። ኖህ በመርከቧ ውስጥ ሆኖ ለወራት ሲጠብቅ፣ እግዚአብሔር ግን እሱን አልረሳውም ነበር። መጽሐፍ ቅዱስ እግዚአብሔርም ኖህን አሰበው ይለናል። በሕይወታችሁ ትልቁ ማዕበል ላይ ስትሆኑ እግዚአብሔር ረሳኝ ብላችሁ ታስቡ ይሆናል። ነገር ግን ኖህ እንደታሰበው እናንተም ትታሰባላችሁ። ውሃው መጉደል ሲጀምር ኖህ መጀመሪያ ቁራን በኋላም እርግቧን ላከ። እርግቧ የወይራ ቅጠል ይዛ ስትመለስ ኖህ አዲስ ሕይወት መጀመሩን አወቀ። ያ የወይራ ቅጠል የምስራች ነበር፣ የሰላምና የቃል ኪዳን ምልክት። መርከቧ በአራራት ተራራ ላይ አረፈች። ኖህ ከመርከቧ ሲወጣ መጀመሪያ ያደረገው መሠዊያው መስራት ነበር። እግዚአብሔርም ቀስተ ደመናን በሰማይ ላይ አሳየው። ይህ ቀስተ ደመና የቃል ኪዳን ምልክት ነው። ዓለም ዳግመኛ በውሃ አትጠፋም የሚል የተስፋ ቃል ነው።
ነገር ግን የኖህ ዘመን ማስጠንቀቂያ ለዛሬው ትውልድ ትልቅ ትርጉም አለው። ኢየሱስ ክርስቶስ የኖህ ዘመን እንደነበረ የሰው ልጅ መምጣት ደግሞ እንዲህ ይሆናል ብሏል። ዛሬ ሰዎች እንደ ድሮው ይበላሉ፣ ይጠጣሉ፣ ይጋባሉ። ነገር ግን የሚመጣውን ማዕበል የዘነጉ ይመስላል። ዛሬ በዓለማችን ላይ የምናየው ክፋት፣ ግፍና ራስ ወዳድነት የኖህ ዘመን ያስታውሰናል። ውድ የራእዮን ቤተሰቦች፣ የኖህ ታሪክ የመትረፍ ታሪክ ነው። ኖህ የዳነው የእግዚአብሔርን ድምፅ በመስማቱና በመታዘዙ ነው። ዛሬም ማስጠንቀቂያው እየተሰማ ነው። ዛሬ እናንተስ በዙሪያችሁ የሚሰማውን የንስሐና የጥንቃቄ ድምፅ እየሰማችሁ ነው? በሕይወታችሁ ማዕበል ውስጥ ሊያሳፍራችሁ የሚችለውን መርከብ መርጣችኋል? ምናልባት በሩ ዛሬም ክፍት ነው። በሩ ሳይዘጋ ወደ ደህንነት ክፍል መግባት የእያንዳንዳችን ምርጫ ነው። በኖህ ታሪክ ውስጥ እናንተን ይበልጥ ያስተማራችሁ ክፍል የትኛው ነው? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ለሌሎች እንዲደርስ ሌሎችንም እንዲያስተምር ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችንም አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ የራእዮን ቤተሰብ ሁኑ። በቀጣይ ዝግጅት እስክንገናኝ ድረስ ቸርን ሰንብት።